እናት ይቅርታ ሬዲዮ እየሰማሽ ነው እንዴ? ኧረ አይደለም ስልክ እየደወልኩ ነበር። እሺ ልሸልምሽ። እሺ የሆነ ጨዋታ ላጫውትሽና ማለት ነው። እሺ ወንድምሽ ጋር ትደውይና እወድሃለሁ ትይዋለሽ። እሱም እኔም መልሶ እሱም እኔም እወድሻለሁ ካለ አይፎን 17 ስልክሽ ሳምሰንግ ነው 17 ከምር ትሸልመኛለህ? ከምር በል እውነት? እሺ ይልሻል የሚለኝ አይመስልኝም። 17 ላለመበላት ባይ ነው ደስ የሚለኝ። ትሸልመኛለህ ግን? እሺ ሄሎ ሄሎ ወንድሜ ወይ ደህና ነህ? ቋንጤ ምንድን ነው ያልሽኝ? ንገሪኝ። ምን ምንድን ነው ያልሽኝ? አንዴ ንገሪኝ። ደህና ነህ ወይ? ደህና ነህ? ደስ ይላል። ምንድን ነው ሰላም አትልም እንዴ? ቁጥር አልተሳሳትሽማ? ምን ቁጥር አልተሳሳትሽማ? አልተሳሳትኩም። ምንድን ነው እና ደውሺ ልበል አንተ ደገም ምናምን ያልሽ? ደህና ነህ ወይ ነው ያልኩት። አንተ ኧረ ተው ግን ወንድሜ ብለሽኝ እንኳን አታውቂም አንቺ እንከፍ። አይ ዛሬ የሆነ ነገር ልነግርህ ነበርና ራሴን ላጠፋ ነው ምናምን እንዳትኛለና አበረታታሻለሁ። በረኪና ምናምን አሁን እንደውም አዋርድ ጀምሯል። አንተ ልጅ ግን ተው፣ ኧረ ተው ግን አንተ ብታወራው ነገር በኋላ እናወራለን። አሁን የምነግርህ ነገር አለ። ገንዘብ ምናምን አበድሬ ምናምን እንዳይሆን እግዚአብሔርን የለኝም። ኧረ እኔ ኧረ ተው ግን አንተ መች ገንዘብ ጠየቅኩኝ። ካሜራ አለኝ። አንተ ስማኝ፣ ካሜራ ማለት የዳቦ ከማዘር ጋር ያቦካችሁ አንቺ ገጣ አይደለም። ስማኝ አንቺ ዱቄታ። እሺ እወድሃለሁ እወድሃለሁ። ኧረ እባክሽ የብርጅት ከፋሽ ልቆይ አጋደብ ራስሽ ታጥቢ ነኛ ተራራራይ ትግሬ ከዲን ፍቅር የለው ነው ታጥባለሽ። አንተ ልጅ ተው ግን እወድሃለሁ ብዬ ካላቅም ግን ዛሬ ልበል ብዬ እኮ ምን ሆንሽብኝ? ምን ነው? ቆይ ምንድን ነው የተፈጠረው ነገር? ከማሚ ጋር ተጣልታችሁ እንደለመድሽው እራት ምሳ አልበላም ብለሽ ወጣሽ ነው? ርቦሽ ነው? አሁን የእርጥብ ወይም የገንዘብ ሌላ ነገር ልሸጥ? ምንም አልሆንኩም። አንተ ተው ግን እወድሻለሁ በለኝ። በኋላ እሸልምሃለሁ። ከምር አንቺ እኔን እወድሃለሁ ብለሽ እኮ አታውቂም። አንቺ ጀዝባ እሸልምሃለሁ ነገርኩህ አይደል? መቼም የፈረደበት ካልሲ ነው የምንለዋወጥ። አዲስ ካልሲ ነው ገንዘብ። ኧረ አንተ ልጅ ግን ተው ግን ሲጀመር ከዚህ በኋላ የአንቺ ካልሲ የሚቅርብኝ። ጓደኞቼ ፊት እኮ ሸጠት ገማው። አሁን የወንድ ካልሲ ነው የሚለው ነው እኮ የሚሉት። አንቺ እንደምታደርጊው ማን በነገራቸው? ቆይ ያስቀመጥኩትን አቮካዶ ከዚህ ስመለስ በለዋለሁ ያልኩትን ፊትሽ ላይ ተቀብተሽው ከሆነ እግዚአብሔርን ተጋደልሽ። አማራው ተቀበልሽ። አንቺ ገጣባ አልተቀባውም። ምንም አላረኩም። አንተ ተው ግን ተው። ምን አለ እወድሻለሁ ብትለኝ? ኧረ ይቀርልኝ። ከሱሙዳ ተራራ ላይ እንዲህ በአናት በዘዘዘቅ ይከለኛል። እንዲህ ታቦርን 2-3 የዝም ብለህ ሳይደክም ውጣ ብባል ይቀለኛል። አንቺ ብቻለሁ ወይ ዘምታል። ምን አትወደኝም? ኧረ ማዘርም ግድ ሆኖባት ነው። እሺ አሁን በለኝና በኋላ ምሳ ጋብዛለሁ። ተው ግን እናቴ ከፍቶሻል። ምንድን ነው? ደህና አይደለሽም? ደህና ነኝ። ምንድን ነው አንተ? ቆይ ከሰፈር ልጅ ጋር ተነካክተሻል? ኧረ ከማንም ጋር አልተጣለሁም። ተው ግን ኧረ እኔ እወድሻለሁ። ቀልድ ነው። አለሜ እኮ ነሽ። ማን አለኝ ያለ አንቺ? እኔም እወድሃለሁ። ኖሪልኝ እናቴ። አንተ ያው በመከራ አስብዬዋለሁ። ሽልማት ስጠኝ። አይ አሁን እኔ ወንድምሽ ያው እወድሻለሁ ብሎሻል። ያው አይፎን 17 ጋይሶች ተበልቻለሁ። ይኸው አይፎን 17 ያዙ ጌም ተቆጭበት።